ስልክ፣ ወፍጮ፣ ፖስታ፣ ባህር ዛፍ፣ ገንዘብ፣ የውሃ ቧንቧ፣ ጫማ፣ ድር፣ የሙዚቃ ትምህርት ቤት፣ የጽሕፈት መኪና፣ ኤሌክትሪክ፣ ዘመናዊ ሕክምና፣ ሲኒማ፣ የሙዚቃ ሸክላ፣ ቀይ መስቀል፣ ሆስፒታል፣ ባቡር፣ የብስክሌት መንገድ፣ ውሃ፣ ባንክ፣ ሆቴል፣ ማተሚያ፣ ላስቲክ፣ አራዊት ጥበቃ፣ የጥይት ፋብሪካ፣ ጋዜጣ፣ አውቶሞቢል ሚኒስትሮች ሆነዋል። የፖሊስ ሰራዊትና መድኃኒት መሸጫ ሱቆች ሁሉ በኢትዮጵያ አስተዋውቀዋል። ይህም ለሀገራችን አዳዲስ ስልጣኔዎች የመጠቀም እድልን ፈጥሮልናል። እነዚህ አዳዲስ ዘመናዊ ግብዓቶች በሀገር ሲገቡ ብዙ ተቃውሞና አስተያየቶች ከአፄ ምኒልክ አማካሪዎችና ሹማምንቶች ቢሰነዝርም አፄ ምኒልክ ግን አመራራቸው ጠንካራ በመሆኑ ባለስልጣኖቻቸውን አሳምነው የውጭ መሐንዲሶቻችንና አማካሪዎቻቸውን አማክረው አዲሱን ግብዓት ለሀገር ያስተዋውቃሉ። ለምሳሌ ከኬለር መጽሐፉ እንደተገኘ ውሃ በቧንቧ እንዴት አዲስ አበባ ለመጀመሪያ እንደገባ እንመልከት። አዲስ አበባ ከተማ ከተመሰረተች በኋላና የነዋሪዋ ብዛት እየጨመረ ሲመጣ የውሃ እጥረት እየበዛ ሄደ። ገንቦውን ተሸክሞ በየወንዙና በየምንጩ የሚንገላታው ሕዝብ በዛ። በተለይም በሳምንት 3 ጊዜ ግብር የሚበላው ቤተ መንግስት ለጠላና ጠጅ ቀርቶ ለቡኮ ማቦኪያ የውሃ እጥረት እጅግ አስቸገረ። በመሆኑ ምንጮች ተከልለው ለቤተ መንግስት አገልግሎት ብቻ እንዲውሉ ተደረገ። እንደዛ ሆኖ የውሃ እጥረት ሊቀረፍ አልቻለም ነበር። በመሆኑም አፄ ምኒልክ የውጭ አማካሪዎቻቸውን ሰብስበው እናንተ ሀገር እንደዚህ አይነት የውሃን ችግር እንዴት ነው የምትፈቱት ብለው ጠየቁ። አማካሪዎቹም በፈረንጅ ሀገር ውሃ እንዳይባከን ምንጮች ተከልለው ውሃ በቧንቧ እየተጠለፈ በየቤቱ እንዲገባ ነገራቸው። ያ ቧንቧ የተባለው እንዲሰራ አፄ ምኒልክ አማካሪያቸውንና መሐንዲሳቸው ሙሴ ኢልግን አዘዙት። ሙሴ ኢልግ ፕላን አወጣ፣ አሰራሩንም ለአፄ ምኒልክ አሳየ። ቧንቧዎችም ተገዙና ተዘረጉ። አፄ ምኒልክም ለዚህ ስራ ወደ 7000 ማርትሪዛ ብር ከፈሉ። አካባቢውን ተራራ የሚነጨውን ውሃ ጠልፎ ወደ ቤተ መንግስት እንዲጎተት ተደረገ። ከላይ ከኪዳነ ምሕረት የተጠለፈው ውሃ በቤተ መንግስቱ ካለው የመጨረሻ ቧንቧ አልደርስ አለ። ቧንቧውም ሲከፈት ጠብ የሚል ውሃ አልወጣ አለ። ኢልግም ስራውን መፈተሽ ጀመረ። ውሃው ሊመጣ ያልቻለው ቧንቧውም በጥጥ ፍሬ ተዘግቶት ነበር። የጥጥ ፍሬውን ከቧንቧው ሲጸዳ ውሃውን መፍሰስ ጀመረና አገልግሎት ላይ ዋለ። ስራውን ተደነቀ። ይህ የቧንቧ ውሃ በ1886 ዓ.ም እና አዲስ አበባ በተመሰረተች በ7 ዓመታት ስራውን ጀመረ። ህዝቡን በመደነቅ እንዲህ አለ። እንዲህ ያለ ንጉሥ የንጉሥ ቂናጣ ውሃ በመዘወር ሰገነት አወጣ። አሁን ከዚያ ወዲያ ምን ጥበብ ይመጣ?